እንዴት ናችሁ የእናና ቲዩብ ቤተሰቦች? ዛሬ ይዤ የቀረብኩት እጅግ በጣም አስፈላጊ የሆነ ርዕስ ነው። ብዙዎቻችሁ ገቢና ወጪ እንዴት ብንመዘግብ ነው የኦዲትና ለገቢዎች ተአማኝነት የሚኖረው ብላችሁ ትጠይቃላችሁ። ዛሬ አካውንቲንግ እና የኦዲተርነትን ልምዴንና ሙያዬን እንዲሁም ተሞክሮዬን በመጠቀም ውጤታማና ትርፋማ የምትሆኑበትን መንገድ እነግራችኋለሁ። አንድ ነጋዴ ጠቅላላ ወጪውንና ገቢውን በተጨማሪም የሽያጭ መመዝገቢያ ካሽ ሬጂስተር ንባብ እንዴት አቀናጅቶ መመዝገብ እንዳለበት በምሳሌ አሳያችኋለሁ። ቪዲዮውን እስከ መጨረሻው እንድትከታተሉ እየጋበዝኳችሁ ማለት ነው። እንደ ምሳሌ የወሰድኩት እንግዲህ የአንድ ካፌ ኮፊ ሾፕ ነው። የዚህን ገቢና ወጪ እንዴት አድርጋችሁ እንደምትመዘግቡ ላሳያችሁ ነው። ጠቅላላ ወጪያችሁን በየሳምንቱ ሆነ በየወሩ እንዴት መዝግባችሁ ለፋይናንሻል ሪፖርት እንደምታቀርቡ ነው የማሳያችሁ። ይህንን ደግሞ በኤክሴል ስፕሬድሺት በደንብ አድርጌ በየቀኑ እንዴት መመዝገብ እንዳለባችሁ አብረን እናያለን ማለት ነው። እንደ አጋጣሚ ሆኖ ስለ ካፌ ነው መረጃ። እንግዲህ እንደነገርኳችሁ ዛሬ የካፌ ባለቤቶች የካፌ ቢዝነስ ያላችሁ ናችሁ እድለኞች። ምሳሌውን የሰራሁት በዛ ስለሆነ ነው። እንግዲህ ካፌው ቲ ኮፊ ሃውስ ብለን ሰይመነዋል። ወጫችንና ገቢያችን ስንመዘግብ ብዙ ጥቅሞች አሉት። አንደኛ አንከስርም፣ ቢዝነሱ አያከስረንም በምንም አይነት። ሁለተኛ ደግሞ ከገቢዎች ጋር የምንከፍለውን ነገር በትክክል እናስረዳለን። ትክክለኛውን የሚገባንን የሚጠበቅብንን ግብር በትክክል እንከፍላለን ማለት ነው። ለማንኛውም ምሳሌውን እያየን ስንሄድ እንግባባለን። ለምሳሌ ይሄ በየቀኗ የምናወጣትን ወጪ መመዝገብ የሚያስችለን ቴብል ነው። እዚህ ጋር የምታዩት መጋቢት አንድ እንደ ምሳሌ እንግዲህ መጋቢትን መርጫለሁ። መጋቢት ላይ እንደዚህ ቴብል ሰራን፣ ሰንጠረዥ ሰራን እና የሰነድ ቁጥር እዚህ ጋር ማስቀመጥ ይጠበቅብናል። መጋቢት አንድ ላይ እንግዲህ ኦፕኒንግ ባላንሳችን ለስራ ማስጌጃ 50 ሺህ ብር ነበረን። ቀሪ ባላንሱንም እዚህ ጋር 50 ሺህ ብር ብለን እንመዘግባለን። መጋቢት ሁለት ምን ተፈጠረ? የሰነድ ቁጥር በጣም አስፈላጊ ነው። የሰነድ ቁጥሮችን እዚህ ጋር እንጽፋለን። ለኬክ የሚሆን ዱቄት፣ ስኳር ገዛን ማለት ነው። ወጪ ላይ 15 ሺህ ብር ነው የገዛንበት፣ እንመዘግባለን። ከ50 ሺህ 15 ሺህ ሲቀነስ 35 ሺህ ቀሪ ባላንስ እዚህ ጋር ማስቀመጥ አለብን እያቀናነስን። መጋቢት 3 ደግሞ ምንም አይነት ትራንዛክሽን ላይኖረን ይችላል፣ ላንመዘገብ እንችላለን። በየቀኑ ዴይሊ ላይሆንም ስለሚችል ነው መጋቢት 4 ብዬ እዚህ ጋር ያረኩት። የነዳጅ ደረሰኝ በጣም አስፈላጊ ነው። ምክንያቱም ለእቃ ማመላለሻ ትራንስፖርት ተጠቅመንበታል። የራሳችንን መኪና ሆነ በታክሲ መሄድን የፈጀውን የተጠቀምበትን ብር 2000 ብር ነው። እዚህ ጋር ጻፍን። ቀሪ ባላንስ 35 ሺህ ነበራል። 2000 ስንቀንስ 33 ሺህ ከስራ ማስኬጃ 33 ሺህ ቀርቶናል። የሳምንቱ መጨረሻ መጋቢት 7 ላይ ደረስንና ዜድ ሪፖርት የሳምንቱን ጠቅላላ ሽያጭ ስንደምር 110 ሺህ ሸጠናል። ስለዚህ አጠቃላይ ቀሪ ባላንሱ 143 ሺህ ሆነ። እንዲህ አይነት እንግዲህ በየሳምንቱ ከመዘገብን ከሰራን የወሩን ለማወቅ 4 ቴብል ያስፈልገናል ማለት ነው። ያንን ጨምቀን እንዲህ አይነት ቴብል ደግሞ እንደ ኢንካም ስቴትመንት እንሰራለን ማለት ነው። ይሄ የወሩን ጠቅላላ ሽያጫችንና ገቢያችንና ወጫችን የምንመዘግብበት ነው። የጥቅምት ወር አልኩት፣ ይቅርታ እዚህ ጋር የመጋቢት ወር ነው መባል ያለበት። የመጋቢት ወር ትርፍና ኪሳራ መግለጫ ብላችሁ ዝርዝር መግለጫውን ወይም አሁንም ማጥፋት እችላለሁ ይመስለኛል። መጋቢት የመጋቢቱ ትርፍና ኪሳራ መግለጫ ነው። ዝርዝር መግለጫውን ጠቅላላ ሽያጭ በወር ውስጥ 450 ሽያጭ ሸጠናል። የአራቱ ቴብል ድምር ነው። እንግዲህ ፊገሮችን በምሳሌ ዝም ብዬ ነው ቁጭ ያረኳቸው ቁጥሮችን፣ ሀሳቡ እንዲገባችሁ ነው። እዚህ ጋር አሁን ሀሳቡ ምን መሰላችሁ? ቶታል ሴልስ ወይም ረቨኒው የምንለው በወር ውስጥ የተከናወነ 450 ሺህ ብር ነው። ተቀናሾች አሉ። ይህን ሽያጭ ስንሸጥ ወጪዎች ይኖረውበታል። ወይም ኮስት ኦፍ ጉድ ሶልድ የምንለው ነገር 200 ሺህ ብር ነው። ከ450 ሺህ 200 ሺህ ስንቀንስ 250 ሺህ ይቀራል። ግሮስ ፕሮፊት እንለዋለን ወይም ያልተጣራ ትርፍ። እንዲህ ያለበት ምክንያት ምንድን ነው?
እዚህ ውስጥ አሁንም የሚቀናነሱልን ወጪዎች ስላሉ ነው። ምክንያቱም ግሮስ ፕሮፊት ላይ 30% ታክስ አይሰላም። ለምንድን ነው? የገቢዎች ሚኒስቴር በህግ በአዋጅ የተፈቀዱ ወጪዎች የሚላቸው ነገሮች አሉ። እነሱ ምንድን ናቸው? ሬንት፣ ሳለሪ፣ ዩቲሊቲ፣ ትራንስፖርት፣ ሌሎችም የተፈቀዱ ወጪዎች በዚህ መልኩ እናስቀምጣቸዋለን። የተፈቀዱ ወጪዎች ማለት ለምሳሌ የቤት ኪራይ ተከራይተን የምንሰራው ትክክለኛ መረጃና ሰነድ ሲኖረው፣ ለሰራተኞች ፔሮል ያዘጋጀንበት ሰነድ ሲኖር፣ ለውሃና ለመብራት የከፈልንበት ሰነድ ሲኖረን፣ ለትራንስፖርት ለሌሎችም እነዚህ ህጋዊ ሰነድ ሲኖራቸው በትክክል ከግሮስ ፕሮፊቱ ላይ ተቀንሰው ኔት ኢንካም፣ ኔት ፕሮፊት ቢፎር ታክስ የሚለውን ውጤት ያመጡልናል። አሁን ወደ ቁጥራችን ስንመጣ ስንት መጣ? 250 ግሮስ ፕሮፊት ነበረን። እነዚህ የተፈቀዱ ወጪዎቹ ተቀንሰውልን ኔት ፕሮፊቱ ስንት መጣ? 135 ሺህ ላይ 30% ብቻ ይሰላል። እዛ በኋላ ኔት ፕሮፊታችን ምንድነው? 94,500 ነው። በትክክል ገቢና ወጫችሁን ለሂሳብ አዋቂ ወይም ራሳችሁ በዚህ ሰንጠረዥ መሰረት የሂሳብ አዋቂ ግድ አያስፈልግም። ብዙም ፊዚክስ የለውም። በዚህ መሰረት ሰርታችሁ ወጪና ገቢያችሁን መረጃ እያያያዛችሁ ለኦዲተርም ሆነ ለገቢዎች እንዲህ ካቀረባችሁ ትክክለኛውን ዋጋችሁን ታገኛላችሁ። ትርፋማም ትሆናላችሁ፣ ስኬታማ ትሆናላችሁ። ይህን ሰንጠረዥ ሞክሩት። ውድ የቻናሌ ቤተሰቦች ለእናንተ የሚሆነውን ብዬ ደክሜ እንዲህ አቅርቤያለሁ። እንደሚጠቅማችሁ ደግሞ ተስፋ አደርጋለሁ። ለቻናሌ አዲስ የሆናችሁ ዛሬ ገና ወደ ቻናሌ መታችሁ እየሰማችሁ ያላችሁ ቻናሌ ሰብስክራይብ አድርጉ። ለጓደኞቻችሁ ደግሞ ለሚመለከተው ባለሀብት ወይም ነጋዴ ለሆነ ሰው ሼር አድርጉ። በአጠቃላይ ለሚመለከተው ሰው ያልገባችሁ ነገር ካለ ኮሜንት አድርጉ። ሌላ ተጨማሪ እንዲሰራላችሁ የምትፈልጉት ነገር ካለ አሁንም በኮሜንት ግለጹልኝ። አመሰግናለሁ። ቻው።